ስነልቦናን እያከመ ያለ ስራ ሲወጣ የጸዳ ነገር ማየት ሲወጣ ወቅወይ ማየት ስንመለስ መጨለም የነበረውን የስነልቦና ስብራት እያረቀ እያከመ ያለ ጉዳይ የትም ዓለም ስንመለስ የሚጠብቀን ጨለማው አዲስ አበባ ነበር። አሁን አይደለም። የትም ዓለም ደርሰን ስንመጣ የትም በማያሳፍር ደረጃ ነቀምት፣ አምቦ፣ ሌሎችም በጣም በርካታ ከተሞች ውስጥ እንቅስቃሴ አለ። በዛው ልክ ስራ አለ። ባሌን በሚመለከት እግረ መንገድ ለተነሳው ጥያቄ ሁሉንም ሀሳብ ተቀብዬ አንድ ጉዳይ ግን ማስተካከያ ይፈልጋል። የባሌ ሕዝብ ለመንግስት ምስጋና እንዳደርስ ጠይቆኛል ያሉት ስህተት ነው። የምናመሰግነው እኛ ነን። ባሌ ምን አግኝቶ ያመሰግነው? እኛ ግን መደነቅ አለብን። ባሌ ውስጥ ከ2000 ሄክታር በላይ ናሽናል ፓርክ ያልነካ መንገድ የሌለው መብራት የሌለው ጀግና ህዝብ ያለበት ቦታ እኛ እናመስግነው እንጂ ምን አግኝቶ ባሌ ያመ ያን የሚያክል ጫካ መጠበቅ አንቲንከብል ነው። በዚያ ደህንነት ውስጥ ግን ጨዋ ስለሆነ ጀግና ስለሆነ የባሌ ህዝብ የጋራ የሆነ ሀብት አይነካም። እዛ ዲንሾ የሚታዩ እንስሳቶች ለምን ሌላ ቦታ አይታዩ? የባሌ ህዝብ አስደማሚ ህዝብ ነው። በእርግጥ አስደማሚ በረከትን ሰጥቶታል። ኢትዮጵያ ውስጥ የትኛውም ስፍራ የባሌን ያክል ሀብት የለውም። የትኛውም ስፍራ የባሌን ያክል ደግሞ ምንም ነገር ያልተሰራበት አካባቢ የለም። እና እኛ ነው የምናመሰግነው ህዝቡን በዚህ ሁሉ ችግር ውስጥ ያን የሚያክል ሀብት ጠብቆ በማቆየቱ። ሁለተኛው የሚደንቀኝ ነገር የሶፍ ዑመር ኬቭ በሚመለከት ኢትዮጵያውያን የተከበረው ምክር ቤት ይሄንን ጉዳይ በአዋቂዎች በምሁራን እንዲመራመር ሄዶ እንዲያይ እንዲጠይቅ አደራ ማለት እፈልጋለሁ። የሶፍ ዑመር ዋሻ በጀግኖች የኢትዮጵያ አንሴስተርስ ተፈጥሮን ቤዝ አድርጎ በከፍተኛ ድካም የተሰራ ስራ ነው። ነገር ግን ኢትዮጵያውያን ያንን ቦታ ለማራከስ ካላቸው አቋም ውሃ የፈጠረው ዋሻ ብለው ትተውት ነበር። ውሃ አልፈጠረውም። ታሪኩ እንደሚያመለክተው ሶፍ ዑመር ከነበራቸው ህዝብ ጋር ውሃ ገድበው ዳይቨርት አድርገው የሰሩት የሚያገናኘው ቦታም አስደማሚ ነው። ማጣራት ይፈልጋል እንጂ እስከ ሶማሊያ ጫፍ እስከ ፖርት የሚሄድ ነው ዋሻው። እዛ የሚቀር አይደለም። በሱ በኢታሊ ወረራ ጊዜ በዛኛው ጫፍ ያለው በከፍተኛ ደረጃ ዳሜጅ ደርሶበታል ይባላል። ከሶፍ ዑመር አካባቢ ውጭ በርካታ ባሌ ውስጥ ዋሻዎቹ ይታያሉ። ግን ስንሰማ የከረምነው ውሃ የፈጠረው ዋሻ የሚል ውሃ አዳራሽ አይፈጥርም። አዳራሽ አለው ቦታው፣ መስገጃ ቦታ አለው ቦታው። ይሄ ባሌ ዋሻ ስራ በሰሜንም አለ። የሚያሳዝነው ነገር የተከበረው ምክር ቤት የኢትዮጵያ ሕዝብ እንዲገነዘብ የምፈልገው የኢትዮጵያ ሳይሆን የዓለም ስልጣኔ ጅማሮ ድንጋይ ነው። ማረጃው ድንጋይ ነው። ማረሻው ድንጋይ ነው። መግደያው ድንጋይ ነው። ሰው የሚያውቀው ድንጋይ ነው። ልክ እንደዛ ኮምፒውተር ነው የሚባለው። የሰው ዕውቀቱ ድንጋይ ነው። ሰው ከድንጋይ ጋር ነው ብዙ ነገር የሰራው የፈጠረው። አንዳንዶች ያን የድንጋይ ስራ አድንቀው አክብረው ለዓለም ነግረው ፒራሚድ ብለው መከበሪያቸው ሲሆን እኛ አንዱ የአንዱን ሲያራክስ መጥፊያችን ሆነ። እኔ እንደ መነሻ የምወስደው የሶፍ ዑመር ዋሻ በዓይኔ ሳየው ተፈጥሮ አስተዋጽኦ ቢኖረውም የሰው እጅ እንዳለበት ገብቶኝ ነበር።
ብዙዎችን ጠይቄያቸዋለሁ፣ አረጋግጬማለሁ በራሴ። ነገር ግን አንዱ ኤቪደንሴ ታሪክ ነው። አክሱምን የአክሱም ሐውልት የሰራው የኢትዮጵያ የዛን ጊዜ ዘመን ህዝብ የሰራበት መንገድ ድንጋይና ሰው ያለውን ቁርኝት ካላየን በቀር የአክሱምን ሐውልት ሊያነሳ የሚችል ሊያነሳ የሚችል ክሬን በዛ ዘመን አልነበረም። የላሊበላን ውቅር ቤተክርስቲያን ያየን እንደሆነ የሰው ልጅ የጠለቀ ዕውቀትና ከድንጋይ ጋር የመነጋገር አቅም ፈጠረው እንጂ በዚያ ዘመን እንደዚህ ያለ ቴክኖሎጂ አልነበረም። ከሰቆጣ ወደ አክሱም ይሄዳል የሚባለው ዋሻም እንደዚሁ ኢትዮጵያ ውስጥ በርካታ ቦታ ይሄ ጉዳይ አለ። ይሄም ቢቀር አላላ ኬላ ላይ 47 48 ዓመት የፈጀ እያንዳንዱ ጄኔሬሽን 7 ዓመት እያዋጣ በብዙ ትውልድ የተሰራው አጥር የሚያሳየው ሰውና ድንጋይ ያለውን መቀራረብ የሚያሳየው። ሌላው ኤቪደንስ ግን በቁርአንም በባይብልም ተጠቅሷል። ይሄ ነገር በቁርአን የሰው ልጅ ተራራን ፈልቅቆ መኖሪያ ይሰራል የሚል መልእክት አለ። በቁርአን ላይ ተራራን ፈልቅቆ ቤት እንደሚሰራ ተጽፏል። በባይብል ደግሞ የሚገርመኝ ሰለሞን ዳዊት ሊሰራ ያልቻለውን ቤተ መቅደስ ለመስራት ሲነሳ ሁለተኛ ዜና 1 ላይ ተቀመጠው 80,000 ሰዎች ከተራራ ላይ ድንጋይ የሚፈለቅቁ ቀጠረ። 70,000 ሰዎች ያን ድንጋይ የሚደረድሩ ቀጠረ። 3,000 ደግሞ ካቦ ቀጠረ የሚያስተባብሩ። 150,000 ሰው ቀጥሮ ለአንድ ቸርች ነው። ለምን? ፈልቅቆ ለማውጣት ቸርቹን ለመስራት። በዚያ ዘመን በርከት ባሉ ሰዎች ድንጋይ ጋር መነጋገር እኛ ጋር ብቻ ሳይሆን በሌላውም ዓለም ልምድ ነበር ማለት ነው። በግብጽ ፒራሚዶች አሉ፣ በሌላውም ዓለም ስራ አለ። እኛ ያንን ታሪክ ወይ አናቅ ወይ አንጠብቅ ወይ አናሻሽል። ሌላው ፊልም ሲሰራበት፣ ታሪክ ሲሰራበት፣ ባለሀብት ሲሰበስብበት፣ እኛ ግን ዘነጋ ነው። የባሌ ህዝብ ግን ጠብቆ ስላቆየው እኔ በበኩሌ በተከበረው ምክር ቤት ስም ከፍተኛ ምስጋና ላቀርብላቸው ፈልጋለሁ። ምክር ቤትን ጊዜ ሲያገኝ ባሌን እንዲጎበኝ በዚሁ ግብዣዬን አቀርባለሁ። እንድትጎበኙ የጋበዝኳችሁ የትም ዓለም ብትሄዱ፣ የትም ዓለም አሜሪካ፣ ቻይና፣ አውሮፓን ብትሄዱ በአንድ ስፍራ ውስጥ ባሌ ያለውን ነገር ማየት አትችሉም። ያው እንደምታውቁት ብዙ ዓለም ሄጃለሁ፣ ለማየት ሞክሬያለሁ። የለም የራስ የማራከስ አባዜ ስላለን ነው እንጂ የለም። እና አሁን ሌላ ቦታ ኮንፈረንስ ቢባል መቼም ታውቃላችሁ ጥያቄው፣ እሱን ትተን ወደ ባሌ ፕሮጀክት በሚመለከት የተነሳው ጥያቄ በተለይ የቤኒሻንጉል ከባቢ ጥያቄ ያው ችግሩን እርስዎም በደንብ ይገነዘባሉ። ፕሮጀክት ጀምሮ መጨረስ ብዙ አንታማም ያውቃለሁ። የጀመርናቸውን ስራዎች እንሰራለን። ግን ኢትዮጵያ ውስጥ ያለው የስራ ስፋት እና መንግስት ማስፈጸም አቅም ደግሞ ችግር አለ። በጣም ሰፊ ነው ስራው። ፕሮጀክት ባህሪው እሳት ዳር እንደተቀመጠ ህፃን አይናችሁ ከተነቀለ እሳትና ልጅ ሊገናኙ ይችላል። በየጊዜው ክትትል ይፈልጋል። ስፋቱ ደግሞ እና የኛ አቅም አብሮ መሄድ አልቻለም።
ሁለተኛ ስራ ስንሰራ ለኔ ነው የምሰራው። የመንግስት ቅጥረኛ ነኝ ኮንትራክተር ነኝ ሳይሆን ለኔ ለራሴ ቤቴን ነው የምሰራው ብሎ አሳምሮ መስራት ላይ ውስንነት አለ። ያ ችግር አለ። ግን እርሶ ስፋቱን እንዲገነዘቡ ከዚያ በፊት በቤኒሻንጉል ክልል በኢትዮጵያ አንደኛው የወርቅ ፋብሪካ ቤኒሻንጉል ክልል ነው ያለው። በኢትዮጵያ በአፍሪካም አንደኛው ግድብ ቤኒሻንጉል ክልል ነው ያለው። አሁንም በርካታ ስራዎች አሉ። ቤኒሻንጉል ሀብታም ክልል ነው፣ ለራሱም ለሀገር ይበቃል። እርሶም እንዳሉት ግን ሰፋፊ ስራዎች አሉ። መንገድም በጣም በርካታ ስራዎች ተጀምረዋል። ለምሳሌ ከአሶሳ ወደ ጉባ የሚሄደው እርሶ የሚያውቁት መንገድ እንዲሁ ተጀምሯል። እዛ ካማሽ አካባቢ ችግር ነበረ፣ በዚያ ምክንያት ተጓቷል። አሁንም ግምት ሰጥተን እንሰራለን። የምንሰራው የቤኒሻንጉል ጉሙዝ ክልል ሲለወጥ ኢትዮጵያ ስለምትለወጥ፣ ስራው ግን አሁን ችግር የሆነው እኛ ጋር ያለውን ስራ አናይም። መቅናት አስፈላጊ ነው። ስንቀና ግን ለማደግ መሆን አለበት። ብዙ ክልል ጋር ያለው ችግር በየክልሉ ስራ አለ፣ የራሱን ስራ አያይም፣ ሌላ ቦታ ያለን የሚያይ። ይሄ ጠቀሜታም አለው ጉዳትም አለው። ጠቀሜታው እልህ ገብቶ እንድንሰራ ያግዛል። ጉዳቱ ደግሞ እዛ ማዶ ያለው ልማት የኔ አይደለም ብሎ ከማሰብ ከተነሳ ችግር አለ እና ለእርሶ ግምት እንዲሆን ኢትዮጵያ ውስጥ አሁን 346 የመንገድ ፕሮጀክቶች አሉ። 346 እኔን ሳይሆን የኢራ ዋና ስራ አስፈጻሚ እያንዳንዱን ፕሮጀክት አንዳንድ ቀን መጎብኘት ቢፈልጉ በአመት አንድ ብቻ ማየት የሚችሉት አይቻልም። በጣም ብዙ ነው ስራው። 1.5 ትሪሊየን ብር ወጪ የሚያስወጣ 26500 ኪሎ ሜትር መንገድ በፌዴራል መንግስት ብቻ ክልል አይመለከትም ይሰራል። እዚህ ሁሉ ስራ ውስጥ ብር አለ። እዚህ ሁሉ ስራ ውስጥ ስንፍና አለ። እዚህ ሁሉ ስራ ውስጥ ምክንያት አለ። ጦርነት፣ ግጭት፣ መንግስት አልመጣም፣ ፎሎ አፕ የለም፣ ብዙ ምክንያት አለ። የተሟላ ነገር ለማድረግ ሁላችንም እኩል ካልተጋን በቀር ከስራው ስፋት አንጻር እንቸገራለን። ለምሳሌ መብራት ማመንጫ፣ ማስተላለፊያና ማከፋፈያ ሶስቱን ብንወስድ መብራት ብቻ የ1.4 ቢሊዮን ዶላር ፕሮጀክት አለን። የ5 ቢሊዮን ዩሮ ፕሮጀክት አለን። 1.4 ቢሊዮን ዶላር ነው። 5 ቢሊዮን ዩሮ ፕሮጀክት አለን። 110 ቢሊዮን ብር ፕሮጀክት አለን። መብራት ብቻ 1.4 ቢሊዮን ዶላር፣ 5 ቢሊዮን ዩሮ፣ 110 ቢሊዮን ብር ፕሮጀክት። እያንዳንዱን የነፋሱንም የዳሙንም መቆጣጠርና ማወቅ የራሱ ችግር አለበት። የሚታየው ይሄዳል፣ የማይታየው ይዘገያል። ሁሉን ማየት ደግሞ የአቅም ውስንነት አለ። ግድብ በክልሎች የሚሰራ በጣም በርካታ ትናንሽ ግድቦች አሉ፣ በትናንሽ ኢሪጌሽን። እነሱን ሳይመለከት በፌዴራል መንግስት ብቻ መካከለኛና ከፍተኛ የሚባሉ 200 ቢሊዮን ብር የሚገመት ወጪ የሚወጣባቸው 14 ፕሮጀክቶች አሉ። ሰፊ ነው ስራው፣ ትልቅ ስለሆነ በዛው ልክ ክፍተቶች ይኖራሉ። ይህን እያየን እየፈተሽን እናርማለን። ያው እርሶም እንደሚያውቁት ሁሉም ክልል መሄድ ሰው ማነጋገር የምንፈልገው የሚዘነጉ ጉዳዮች እንዳይኖሩ በማለት ነው እና የበቃ የጨረሰ ሁሉን የሚያሳካ እንከን አልባ መንግስት አይደለም ነው የሚመራው። ብዙ ድካም ያለበት መንግስት ነው። ነገር ግን እስካሁን ኢትዮጵያ ውስጥ በኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያን ልማት ያመጣ ደግሞ ታይቶ አይታወቅም። ይሄ ደግሞ እውነት ነው። ስለዚህ የሰራነውን ጥንካሬ እናስቀጥላለን። ድካሞቻችንን ደግሞ እያረቅን እያሻሻልን እንሄዳለን። የእናንተንም ግብአት እንጠቀማለን። የተቃዋሚ ፓርቲ አባላት በዚህ መንገድ ጥቆማ ሲሰጡ ይጠቅመናል። ያላየነው ነገር ለማየት የሚያግዝ ስለሆነ በጥሩ መንፈስ የምንወስደውና የምንሰራበት ይሆናል። የተረጅነትን በሚመለከት ያው ተረጅነት የመፍጠር አቅም የመስራት ጉልበት የሚበላ ካንሰር ነው። ሰው ተረጂ ለመሆን እየቻለ
መስራት በሚገባው እጁ ለመለመን የሚዘረጋ ከሆነ በሽተኛ ነው። ይሄ በሽታ ኢትዮጵያ ውስጥ ምናልባትም በመንግስት እቅድ ጭምር የተሰራበት ይመስለኛል። ለማኝ ማህበረሰብ መብቱን አይጠይቅም በሚል ሂሳብ ሊሆን ይችላል። ለምሳሌ በቅርብ ከአንዳንድ የፖለቲካ ሰዎች ጋር ስንወያይ የመጣው ልማት ጥሩ ነው፣ ነገር ግን ሰላም ቢኖር ኖሮ ከዚያ የዘለለ ልማት ሊመጣ ይችል ነበር የሚል ጉዳይ አነሱ። ሰላም አስፈላጊ መሆኑን እንደተጠበቀ ሆኖ መልሴ የነበረው ትግራይ ባለፉት 30 ዓመታት በንጽጽር ከኢትዮጵያ የተሻለ ሰላም አላት። በኢህአደግ ዘመን የተሻለ ሰላም ያለው ክልል የትግራይ ክልል ነው። ከ83 እስከ 2010 በነበረው ከዛም በላይ ምንም ችግር አልነበረም። በ30 ዓመት ውስጥ ግን የትግራይ ህዝብ ከስንዴ ልመና ሊገላገል አልቻለም። ጉዳዩ ሰላም ብቻ አይደለም፣ መስራት ይፈልጋል። ካልሰራን ሰላም ብቻ ያመጣዋል ብለን የምናስበው ነገር ትክክል አይደለም። ሰላም ያስፈልጋል። በሰላም ላይ ግን ተጨማሪ ስራ ያስፈልጋል። ካልተሰራበት አይመጣም ውጤቱ ማለት ነው እንጂ 30 ዓመት ሰላም የነበረበት ክልል አሁንም ስንዴ የሚጠብቅ ከሆነ ትርጉም የለውም ማለት ነው። ብቻውን ትርጉም የለውም። ለዚህ ነው የበጋ ስንዴ ኮሮና መጥቶ እያለ ኮሮናም ገዳይ ነው፣ ደህንነትም ገዳይ ነው፣ ቁጭ ብለን አንሞትም፣ እናርሳለን፣ መሬት ጦም አይደር ያልነው። የተገኘው ውጤት ቅድም የገለጽኩት ነው። ሌማት ላይ የሌማት ትሩፋት ላይ እየመጣ ያለው ውጤት፣ የጓሮ የከተማ እርሻ ላይ፣ የጥምር ደን በተለይ ፍራፍሬ ላይ፣ አሁን ደግሞ ተምር ጀምረናል፣ ኦቾሎኒ ጀምረናል በስፋት ከዚህ ቀደም ማናመርታቸውን አዳዲስ ፍሩቶች ከውጭም እያመጣን አዳዲስ ዝርያዎች እየጀመርን ያለ ነው። ጊዜ ይወስዳሉ፣ ግን እነዚህ ስራዎች በከፍተኛ ደረጃ ከተረጅነት ለመላቀቅ የሚያግዙ ናቸው። ከህዝባችን ጋር በነበረው ውይይት ከጫፍ ጫፍ የኢትዮጵያ ህዝብ ተስማምቷል። ይብቃን አንፈልግም ብሎ ልመና በቃን፣ ሰርተን እንደር። ልመና ብቻውን አይመጣም። ልመና ጣጣ አለበት። እኔ ለዶክተር አለሙ የምረዳው ከሆነ በፍጹም ክቡር ዶክተር አለሙ ልለው አልችልም። ተረጂ ሰው ሽማግሌም ቢሆን አንተ ነው። ሰጪ ታናሽም ቢሆን እርሶ ነው። ተረጅ ሁሌ የተናቀ ነው። ለክብራችን ስንል መገላገል አለብን። ግን ፖለቲካ ላይ ያደርጉታል አንዳንድ ሰዎች ይሄንን ጉዳይ። ተረጅነት ይቅር ስንልም ፖለቲካ ያደርጉታል። ፖለቲካ አይደለም፣ የኢትዮጵያ ክብር ነው። ኢትዮጵያ ልትረዳ አሳፋሪ ነገር ነው። የሚገርማችሁ ነገር ማምረት እንኳን ችለን በቅተን በቃን ብንል ዛሬ የመጀመሪያው ተቃዋሚ ገጥመን ከኢትዮጵያውያን ነው። መጥፎ ሱስ ስለሆነ ለዚህ ህዝብ አወያይተናል። ስቶሬጅ እየገነባ እንገኛለን። የፈንድ ህግ ወጥ